ሰላም ሁላችሁም ወንድሜቶች ሰላማችሁ ይብዛ። ዲያቆን ሰላም ይብዛ። የሚነድ ዲያቆን ለምን እንደተቀበል ዲቤቱን እናውቃለን፣ ግን በእኛና በእነሱ ዘንድ አስፈላጊ ውይይት አይደለም። ሁናን ለመናገር ለምን እንደተቀበልክ እናውቃለን፣ ምክንያቱን ማለት ነውና ምንም አስፈላጊ በቃ እሱ ወርዶ እኛንም እያወረደ ስለሆነ ማለት ነው። ግን ምንድነው ይህንን ሁነት ኦርቶዶክሳውያን ይህንን ዲቤት የማይቀበል ከሆነ በቃ እሱ የራሱ እንትን እቅድ አለው ማለት ነው። ወንጌል እንዳይሰበክ እዚህ ሚዲያ ላይ በቃ ከአጋንንት የተቀበለው የአጋንንት ስራ እየሰራ እንደሆነ ነው የምረዳው ማለት ነው። ለሱ ደግሞ ግብአት መሆን የለብንም። ይህንን ዲቤት የማይቀበል ከሆነ ይሄ የመጨረሻ በቃ በእኛ በኦርቶዶክሳውያን ዘንድ የተረሳ ሰው ይሁን እሱ። በቃ ከዚህ በኋላ አያስፈልግም። ርዕስ ቢሰጠንም ቢጠራንም ከኛ ወገንም የሚጠራ ሰው እሱን ለዲቤት ለውይይት የሚጠራ ሰው መኖር የለበትም። በቃ ይሄ የመጨረሻ። ይሄንን የማይቀበል ከሆነ ራሱ አይደል የጠራው ለዚህ ዲቤት ነገረ መስቀል ላይ እናውራ ብሎ ይኸው ተቀብለዋል። ይሄንን የማይቀበል ከሆነ በቃ በእኛ ዘንድ በቃ የተረሳ ሰው ይሁን እሱ። በቃ ከዚህ በኋላ ለሱ ቢጠራም ለየትኛውም ውይይት ቢጠራ እንኳን ነገረ ዲነት ላይ እንኳን ቢጠራ ከዚህ በኋላ ከሱ ጋር አንድ መድረክ ላይ እንትን ለመወያያት አስፈላጊ አይደለም። በቃ የራሱ እሱ እንትን ከጋኔት ራይ እንትን ተገለጠልኝ በየማታው ተገለጠልኝ የሚላቸው መላእክቶች የጨለማስ የሚሰጡትን ርዕስ እዚህ ሚዲያ ላይ አምጥቶ ለኛ እኛ ደግሞ ለሱ እቅድ ግብአት መሆን የለብንም። ለክፋት ለአመፃ ግብአት መሆን የለብንም ብዬ አስባለሁ። ይሄ የመጨረሻ ይሁን። ይሄንን ነው የምለው። በቃ ይሄንን የማይቀበል ከሆነ በፍጹም ከዚህ በኋላ በቃ እሱ የተረሳ ይሁን። ቴንክ ዩ። ይሄ በሁላችንም ዘንድ ይታወቅ። ቴንክ ዩ። እሺ ቶሊ ዜራ ኮርለ። እሺ ታሚ ሰላም ዲያቆንዬ፣ ሁላችሁም እህት ወንድሞቻችን ሁላችሁንም ሰላም ብያለሁ። ያው ብዙ ሰው ብሎታል። ሰው ካለ በኋላ ማለቱ ቢከብድም አጋጣሚ ሆኖ እኔም ኤርሚያስ ጋር ገብቼ ነበረ። ዲቤቱን ይቀበላል ብዬ ሰፍ ብዬ ነበር እና ዲቤቱን አልተቀበለም። ያልተቀበለበት ምክንያት ምንድን ነው? የመጀመሪያው እኔ በጌታ መንፈስ ነው የምነዳው የምመራው እና መንፈስን አዳምጣለሁ ነው እና የጌታ መንፈስ አትቀበል ብሎታል የዘማርያምን ውይይት እና የጌታ መንፈስ የዘማርያምን ውይይት እንዳይቀበል ካደረገው የጌታ መንፈስ ደግሞ የማንን ተወያይ ብሎታል? የቀሲስ ዲበኩሉን በነገረ ወይ በታቦት ጉዳይ ላይ የቀሲስ ዲበኩሉን የጌታ መንፈስ እንዲወያይ ፈቅዶለታል። ግን ይህን ሲባል እውነት በጤነኛ ልብ ቀሲስ ዲበኩሉን ጠየቃቸው ወይ ነው? እኔ ለእኔ ሊቅ ናቸው፣ የቤተ ክርስቲያን ካህን ናቸው። በጣም ከማከብራቸው በጣም ደግሞ ከምማርባቸው ሚዲያ ላይ ካሉ አባቶች መካከል አንዱ ለእኔ ቀሲስ ዲበኩሉ ነው። የማላፍርባቸው አባት፣ በምንም ጉዳይ ረገጥ አድርገው መናገር የሚችሉ ደፋር አባት ናቸው እና እሳቸውን ግን በስነ ስርዓት አናገራቸው ወይ? አይደለም። ይሄ ፂሞትን ነቃቅዬሎት ነው መጥልሎት አንዴ እጄ ላይ ግቡ እያለ እኔ እያከበርኩ ነው አሁን እየተናገርኩ ያለሁት እርሶ የተባሉትን አንተ እያለ እና ሁሉንም ነገር እየተናገረ እየተሳደበ ቀሲስ ዲበኩሉ ቢቀበሉ እንኳን እኔ ልጃቸው እንዲቀበሉ አልፈቅድላቸው ለሚባል መጽሐፍ ቅዱስ ሲናገር ያከበረህን ታከብራለህ አይደል እና ያዋረደህንም ደግሞ ታዋርዳለህ። እንደዚህ አይነት ውርደታም ከአባታችን ጋር አይመጥናቸውም። ስለማይመጥናቸው አይመጡም። ለዚህ ነው። ቀጥሎ ደግሞ እኔ በዚህ ሰዓት ብጠይቀው ኤርሚያስን እንደምታውቁት ለክርስትና ሕይወት ልጅ የሆንኩኝ ከፕሮቴስታንት የመጣውኝ አዲስ ክርስቲያን ነኝ። እኔ በጠይቀው ኤርሚያስ አበበ እኔን እሺ ይለኛል። ለምን ቢባል ምንም አላውቅም። እኔ በወያይ የቤተ ክርስቲያን ሊቃውንቶች ይስቁብኛል። ለምን ይስቃሉ ካልከኝ በብዙ የተማሩ ዘፍጥረት አንድን እንኳን እንዴት ማስረዳት እንዳለባቸው ለሁሉ ነገር ሊቅ ያላት ቤተክርስቲያን ናት። አዎ ብሎ ዛሬውኑ ቪዲዮ ይሰራል።
ዲያቆን ዘማርያምስ የቤተ ክርስቲያን ልጅ ነው። የሰንበት ትምህርት ቤትን አካሄድ ያውቃል። ድቁናውን ያውቃል። መምህር ነው። ለቅስና እየበቃ ያለ ወንድማችን ነው። ስለዚህ የቤተ ክርስቲያኑን ስርዓት ጠንቅቆ የሚያውቅ ነው ዲያቆን ዘማርያም። ስለዚህ አይወያይም። ምን አንድ ነጠላ ዜማ አለችው። እሱ ሁልጊዜ የሚያወራው ነጠላ ዜማው ምንድን ነው? ወደዚህ ፕላትፎርም የማይመጡ ዶክተር ዘበነ ለማን ይጠራል። እሳቸው ናቸው ወርደው ከእሱ ጋር የሚያወሩት? አያወሩም። ስለዚህ ለእሱ ምንድን ነው? ዜማው ነው፣ ነጠላ ዜማው ነው። እና ዶክተር ዘበነ ለማ እያለ ከቪዲዮቸው ላይ የቆራረጠ ሐሳብ መስጠት ኑ እንወያይ። አይመጡለት። ስራም አላጡ። ከዛ በኋላ ምህረትአብን ይጠራል። ምህረትአብ ቲክታክ አካውንት አለው። ቢኖረው እንኳን መጥቶ ዲቤት ያደርጋል። ለምን ዲያቆን መዝሙር ያሬድን አይጠራም? ለምን ዲያቆን ዘማርያምን አይጠራም? ለምን ዲያቆን ናቱን አይጠራም? ለምን ሞኬን አይጠራም? ቤተ ክርስቲያንን በቅጡ የሚያቋትን ወንድሞችን አይጠራም? ለምን ዲያቆን ታላቁ ጅብሪልን አይጠራም? በነገረ ክርስቶስ ላይ ወንድሞች ዕውቀት ያላቸውን እናኬን አይጠራም። ቢጠሩትም አይመጣም። ስለዚህ እያደረገ የነበረው ነገር ልክ አይደለም። እኔ ጌታ መንፈስ የእሱ የጌታ መንፈስ ዛሬ ተለይቶብኛል። ተወያይ አላለውም ካንተ ጋር እና እኔ አይመጣም፣ እንደማይመጣም እርግጠኛ ነኝ። ግን ከመጣም እኔ እንዲያውም ትንሽ የቴዲ ቤትም አይሆንም ካልሆነ ዮኒ ማኛ ቤት ምናምን ይላል ብዬ በሆስት ብታረጉ የሚል ሀሳብ ነው ደውዬ ነገርኩህ ነበር። ይሄ የመጋጋጥ ስራ ትንሽ የማንገራገር ስራ ቢሰራ ብዬ ቀድሜ ቀን ላይ ነገርኩና በጣም የሚገርም ነው። አይወያይም። የኤርሚያስ ጌታ ይለያል። እየመረጠ ነው ከእንትና ጋር ተወያይ የሚለው። ከደምረው ጋር ተወያይ ሲባል ሮጦ ነው የተወያየው። ዋይ ደምረው ከፕሮቴስታንት ቤት የመጣ ወንድም ነው። ዲያቆን የሚባለው ስዩም አናውቀውም ፕላትፎርሙ ላይ ድንገት መጣ። ተወያይ ሲባል ስለ ፕላትፎርሙ ስለ ቲክታክ ያለውን ሐሳብ ስለማያውቅ ሊቀበለው ሆነ። ቲክታኩን የምናውቀውስ ከዘማርያም ጋር አይወያይም፣ ከመዝሙሩ ያሬድ ጋር አይወያይም። ስለዚህ ከእንደነዚህ አይነት ቤተክርስቲያንን ቀን ሙሉ ከሚሳደቡ ሰዎች ጋር ውይይት አስፈላጊ ነው ወይ? አስፈላጊ አይደለም። እንደኔ እንደናንተ አላውቅም። አስፈላጊ አይደለም። ቤተክርስቲያንን ቀን ሙሉ ወር ሙሉ ዓመታት ሙሉ ሲሳደብ ከሚውል ሰው ጋር ውይይቱ ተገቢ ነው ወይ? አይደለም። ነገር ግን ቤተክርስቲያን እንቁ ልጆች አሏት። እንዲህም ከሆነ ስለ ነገረ መስቀሉ ነግረ ነው ወደ ቤተክርስቲያን ይመጣል ማለት አይደለም። መጀመሪያ ኢየሱስንስ ያውቀዋል ወይ ነው? አያውቀውም። መስቀሉ ላይ የተሰቀለውን እንኳን ፈጽሞ አያውቀውም። እንኳን ስለ ነገረ መስቀሉ ስለ ግማደ መስቀሉ እንኳን ኢትዮጵያ ውስጥ አለ የለም የሚለው ሐሳብ አይደለም። ኢየሱስን ፈጽሞ የመስቀሉን ቃልን አያውቀው። ስለዚህ እዚህ ላይ እንኳን ናተወያይ ቢባል የማይወያይ ሰው ነው ኤርሚያስ። አሁንም ቢሆን ከሱ ጋር ውይይት ማድረግ ተገቢ ነው ወይ ካላችሁ አይደለም። ምንድነው ተገቢ አይደለም ካልክ ተመስገን ተሳዳቢ ነው። መጽሐፍ ቅዱስ ከፍቶ አይወያይም። ግን አሁንም ነግሮታል እንዳይዋረድ ተከናንቦ እንዳይሄድ የጌታ መንፈስ እንዳትወያይ ብሎታል። አልወያይም ብሏል። ባጭሩ መልሱም ይሄ ነው። ዲያቆንዬ እግዚአብሔር ያክብርልን። እሺ ወንድሜ ዋተሜ። እሺ አንተዬ ቀጥልሽ፣ ከዛ ወደ ዲያቆን እመጣለሁ። እሺ ሰላም ጤና ይስጥልኝ። እንደምን አላችሁ ወንድሞች ዲያቆናት፣ እንዲሁም መምህራን ወንድሞቻችን በሙላ ካህናትም ካላችሁ ይፍቱኝ ባርኩኝ። እንደምን አላችሁ? ዲያቆን እውነት አሁን የገድላትና ድርሳናትን አዋቂ ልኩን አይተነዋል። ምክንያቱም እነዚህ መጽሐፍ ውስጥ አንድ ደፍሮ የሚወያይ ሰው የለም ብሎ ነበረ። በተደጋጋሚ ጊዜ ልደትም አቅርቦለታል። ደፍሮ ተኬደለት፣ ግን መጨረሻውን አይተነዋል። አሁን የሚያሳስበኝ ግን አብረው ከስር ስር የሚሉት ሰዎች ጤንነታቸው ያሳስበኛል ብዬ አስባለሁ። ምክንያቱም በነገረ ድህነትም በነገረ መስቀልም
እንዲሁም በገድላትና ድርሳናት በመስቀል ዙሪያ ውይይት ቀርቧል። የሚቀበል ሰው አይደለም። ሊያውም እንግዲህ አንተ ተቀባይ ነህ፣ እሱ አቅራቢ ነው፣ አንተ ተቀባይ ሆነ በዚህ ልክ አልቀበልም ማለት በጣም ነው የሚከብደው። ቆም ብለው ምን ላይ ነን፣ እንዴት ነን፣ እምነታችን በምንድን ነው የተመሰረተው፣ በመጽሐፍ ቅዱስ ነው ወይስ በገድላትና ድርሳናት የሚለውን የራሳቸውን እምነት መፈተሽ አለባቸው ብዬ አስባለሁ። አስታውሳለሁኝ ደምረውንና ዲያቆን ስዩምን እንዴት አስምለው አስገዝተው እንደነበረ። አትወያዩ ቢሏችሁ እንኳን የእነሱን ሐሳብ ረግጣችሁ ትመጣላችሁ ወይ? አዎ። እንዴት ጮቤ ሲረገጥ እንደነበር ሁላችንም የምናውቀው ነው። እስኪ ይኸው አሁን ጮቤ እርገጡ እስኪ ኑ እና ይሄን ያህል ፈርቻለሁ ማለት አስፈላጊ አይመስለኝምና ቆም ተብሎ ምን ላይ ነው ያለ ነው? እንደው ይሄን ሰሞን እያየን ነው። በሚስጥራት ዙሪያ በቅዱስ ቁርባን ዙሪያ የተለያየ ሐሳብ እንዳላቸው እያየን ነው። እስኪ በእኛ እንግዲህ አስበው በእነሱ መጽሐፍ ላይ ሳይሆን በእኛ መጽሐፍ ላይ ቁሞ ደግሞ በእኛ መጽሐፍ ብቻ ተወያይ ነው። ቅዱስነቱን አይደለም የመስቀሉን አመጣጡንም ጭምር ተወያይ ነው የተባለው። እንግዲህ አስቡት ከዚህ በፊት ከልደት ጋር ቅዱስነቱን ነበር አይደል? ልደት ቅዱስነቱ በማንኛውም ገድል ላይ ያደርሳል። አሁን አመጣጡን ጭምር ነው የተባለው። እንግዲህ ይሄ ሰውዬ ትራንዚት ቤት ሊከፍት ካልሆነ እንግዲህ አስቡት ምን እንደምናደርገው አናቅምና ዲያቆን ቺራፕ ብለናል። ቴንኪዩ በጣም ቃለ ሕይወት ያሰማልን ስለምታደርገው ነገር በሙላ። ያው ከዚህ በፊት ያው ፈርቶት የቀረሰው የለም በዚህ ሐሳብ ላይ ግን ስለማይጠቅም ነው ርዕሱ። መጣ አልመጣ፣ እንዴት መጣ አልመጣ፣ መንገዱ ጠቃሚ አይደለም። ዋናው የመስቀሉ ቅዱስነትና የመስቀሉ ክቡርነት ነው። በቃ ከዛ ውጪ ትርፍ ነገር ነው እና ዲያቆንዬ ቴንኪዩ በጣም ቃለ ሕይወት ያሰማልን። ኦርቶዶክሳውያን እንግዲህ ይሄው እንደምታዩት ነው። እምነታችንን መጽሐፍቶቻችንን ዲፌንድ ለማድረግ ሁሉም ሰው ዝግጁ ነው። ዲያቆናቱም ዝግጁ ናቸው። ከዚህ በፊት ኖርማል ተራ ምእመን ነበረ። አሁን እንደነ ዮሐድ አይነት ደግሞ አንባቢዎች ነበሩ። ቀጣይ ይሄው ዲያቆናት መጡ። ከዚህ በኋላ ፓትርያርኩና አምላክ ነው የሚቀረው ማለት ነው ሰውየው ሲጠራ እና እዛው ሳይደርስ ያው በዲያቆናት እየተመከተ ነውና ቆም ብሎ ራሱን ባይ። ግን ዋናው ተከታዮቹ ራሳችሁን እዩ፣ ተመልከቱ የት ላይ እንደቆማችሁ ለማለት ነው። ቃለ ሕይወት ያሰማልን። ብዙ አወራው መሰለኝ፣ ይቅርታ። ቆንጆ ነው። እግዚአብሔር ያክብርልን። አይ እንትኖች በተለይ ዋና መሰረታዊ ጉዳይ እንደዚህ አይነት ነገሮች ተከታዮች የምትሰሙ ሰዎች የበለጠ እንድታለብሙ ነው። እሺ ዲያቆን ይቀጥሉ።